አባዬ ያገባለሁ ቅሬሽ ነው ሰላም አለ አውሪ የኔ ልጅ ለነፍሴ ነው የደረስክልኝ። አግብተው ውሰድልኝ እቺ ልጅ እዚህ ቤት ድርሽ ልጠይቁኝ እንኳን እንዳመጡ። እኔ በዚህ እድሜ ፔንሲዮን ለፔንሲዮን እኮ ሰለቸኝ እኮ ያለ እናት አሳድጊያለሁ እስከ ዛሬ። ካሁን በኋላ ግን በቃኝ፣ በቃ አግብተው ውሰድልኝ እያልኩ። ጋሽ ስለምንድን ነው የሚያወሩት እንዴ? አግባት እያልኩ ነው እኔ። ሽማግሌው ሁላ እንዳለ የ15 ብር ካርድ ከላክ ይበቃኛል። ጥሎሽ ሁላ እንዳጥል ቤተ ወስደህ ጣልልኝ ስፈልግ። ጋሽ እኔ እኮ ለትዳር አቅም እኮ የሚሆን ምንም አቅም የለኝም እንዴ። ምን ችግር አለው? አቅም ትዳር እኮ በረከት ነው። በዛ ላይ እኔ እንተጋገዛለን። ይገርማል። እኔ ከሷ እናት ጋር ስጋባ 1 ሳንቲም አልነበረኝ። ለረጅም ጊዜ ምን እንደምንበላ ታውቃለህ? ሳምቡሳ ገዝተን እኔ ቅርፊቱ እሷ ምስሩን ነበር የምንበላው። ዛሬ ግን ያ ሁሉ አልፎ ብቻዬን 1 ሳምቡሳ ለመብላት በቅቻለሁ። እንዴት? እሷ ስለሞተች ማለት ነው እናትየዋ። አታስብ፣ እቺን በቅርቡ አፈር ልናለብሳት እንችላለን እያልኩ ነው። ምን እያልከው ነው አባዬ? ተሰማኛለህ? እቺ ልጅ እኔ 2007 ላይ በ75 ብር ደሞዝ የፈለገችውን አብልቼ አጠጥቼ አልብሼ ነው ያሳደኩት። አዝዬ መሬት አልነካትም። እቺ ልጅ ጁስ ነው ስጠጥ ውሃ ጠጥታ አታውቅም። የምትታጠበው ላኩ ባምቡ ውሃ ነበር እኮ እቺ ልጅ። ኧረ አባዬ ተው፣ አንዴ ስልክ ላውራ። እሺ አንተ ዝም ብለህ ሰርጉን ደግስ በቃ። ከዛ መልሱን ያዘው፣ ቅልቅሉን ትደግስበታለህ። እንተጋገዛለን ጥቅም ወይ ጋራ ስለሆነ ይላል። እሺ ግን እኮ ይሄን ያልከው ከሷ ጋር አልተግባባንም እንዴ? መጀመሪያ አግባት፣ ከዛ አግባባት፣ ከዛ በፍቅር ግደላት። እንዴት ይጠፋል? ወንድ ልጅ አይደለ እንዴ አንተ? እሺ ጋሽ ትዳራችን ቢፈርስስ? አይፈርስም። ምን እያለው መርቃችኋለሁ። ይኸውላችሁ ተዋደዱ፣ ተፋቀሩ፣ ውለዱ፣ ክበዱ፣ በልጆቻችሁ ተከበሩ፣ አንድ ላይ ብሉ፣ አንድ ላይ ይሩ፣ ተፋቀሩ። ከዚህ በላይ መርቃት አለ? አረ ምንም የለም። ታዲያ መቼ ላግባት? በፈለክበት ቀን አግባት። ከፈለክ ማለት አጥበ ጨምቃ አስጥታ አግባት። እምቢ ካለች ጠልዝ አግባት። እኔ ግን ቅድሚያ ምን ታረግላታለህ? ቀለበት ታረግላታለህ በቅርብ ማለት። ታዲያ መቼ ላርግላት? ጋሽ ዛሬ ነው። ይኸውልህ ቀለበት አይደለም ዘለበት፣ ሰንሰለት አርግላትና እዚህ ቤት ብቻ ድርሽ እንዳትልብኝ። ደግሞ ቶሎ አስራግ። ምንድነው የለህም እንዳስረግላት? አረ ጋሽ አለኝ። ታዲያ አስቋጥር እንጂ ቶሎ ምንድነው አጂ የሚገርም ሰው ነው ያመጣችሁ። ምርጫ ታቂበታለች በእውነት። የኔ ልጅ በእኔ ወጥተሽ ነው